ዶላርን ጨምሮ ሁሉም የዓለም መገበያያ ገንዘቦች በጥቁር ገበያ በባንኮች እንዲሁም በምንዛሬ ቢሮዎች ሲመነዘሩ በኢትዮጵያዊ ገንዘብ በብር ስንት እየተመነዘሩ ይሆን ለሚለው ጥያቄያችሁ የዕለቱን መልስ ይዘናል። ከቀን ወደ ቀን ከጊዜ ወደ ጊዜ እየጨመረና ከተጠበቀው በላይ ጣራ እየነካ የሚገሰግሰው የምንዛሬ ገበያ ዛሬ ጥር 18 2018 ወይንም ጃንዋሪ 26 2026 ምን አዲስ ጭማሪ አሳይቷል ወይንም ምን ቅናሽ ታይቶበታል የሚለውን መረጃ ይዘን ቀርበናል። እንድትከታተሉ የአክብሮት ግብዣችን ነው። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 189 ብር ከ95 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ፀሐይ ባንክ ነው። 153 ብር ገዝቶ 156 ብር ከ06 ሳንቲም እየሸጠ ነው። በንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ61 ሳንቲም ተገዝቶ 154 ብር ከ64 ሳንቲም በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ አንድ የአሜሪካን ዶላር 177 ብር ከ94 ሳንቲም ተገዝቶ 181 ብር ከ50 ሳንቲም በመሸጥ ላይ ነው። አንድን ዩሮ በጥቁር ገበያ 225 ብር ከ28 ሳንቲም እየተሸጠ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአቢሲኒያ ባንክ ነው። 180 ብር ከ68 ሳንቲም ገዝቶ 184 ብር ከ29 ሳንቲም እየሸጠ ነው። በንግድ ባንክ 1 ዩሮ 176 ብር ከ50 ሳንቲም ተገዝቶ 180 ብር ከ03 ሳንቲም በመሸጥ ላይ ይገኛል። የግል የምንዛሬ ቢሮዎች ላይ 201 ብር ከ04 ሳንቲም ተገዝቶ 205 ብር ከ55 ሳንቲም በመሸጥ ላይ ነው። አንድ የስዊስ ፍራንክ በጥቁር ገበያ 244 ብር ከ39 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 195 ብር ከ05 ሳንቲም ገዝቶ 198 ብር ከ98 ሳንቲም እየሸጠው ነው። በንግድ ባንክ 184 ብር ከ98 ሳንቲም ተገዝቶ 188 ብር ከ68 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 138 ብር ከ83 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው አማራ ባንክ ነው። 110 ብር ከ61 ሳንቲም ገዝቶ 112 ብር ከ83 ሳንቲም እየሸጠው ነው። በንግድ ባንክ 107 ብር ከ58 ሳንቲም ተገዝቶ 109 ብር ከ73 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያ ዶላር በጥቁር ገበያ 131 ብር እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 102 ብር ከ98 ሳንቲም ተገዝቶ 105 ብር ከ04 ሳንቲም እየተሸጠ ነው። በንግድ ባንክ 98 ብር ከ73 ሳንቲም ተገዝቶ 100 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ29 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ነው። 24 ብር ከ31 ሳንቲም ተገዝቶ 24 ብር ከ80 ሳንቲም እየተሸጠ ነው። በንግድ ባንክ 21 ብር ከ05 ሳንቲም ተገዝቶ 21 ብር ከ47 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 259 ብር ከ50 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ሲሆን 210 ብር ከ01 ሳንቲም ገዝቶ 209 ብር ከ97 ሳንቲም እየሸጠ ይገኛል። በንግድ ባንክ 204 ብር ከ08 ሳንቲም ተገዝቶ 208 ብር ከ25 ሳንቲም በመሸጥ ላይ ነው። አንድ የኩዌት ዲናር በጥቁር ገበያ 621 ብር ከ05 ሳንቲም እየተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 499 ብር ከ46 ሳንቲም ገዝቶ 509 ብር ከ45 ሳንቲም እየሸጠ ነው። በንግድ ባንክ 484 ብር ከ60 ሳንቲም ተገዝቶ 494 ብር ከ29 ሳንቲም በመሸጥ ላይ ይገኛል። አንድ የዱባይ ድርሃም በጥቁር ገበያ 51 ብር ከ72 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ሂጅራ ባንክ ነው። 44 ብር ከ12 ሳንቲም ገዝቶ 45 ብር እየሸጠ ይገኛል። በግል የምንዛሬ ቢሮዎች ላይ 47 ብር ከ50 ሳንቲም ተገዝቶ 48 ብር ከ45 ሳንቲም በመሸጥ ላይ ነው። አንድ የሳውዲ ሪያል በጥቁር ገበያ 50 ብር ከ06 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ
አቢሲኒያ ባንክ ነው። 43 ብር ከ54 ሳንቲም ገዝቶ 44 ብር ከ42 ሳንቲም እየሸጠው ነው። በንግድ ባንክ 40 ብር ከ40 ሳንቲም ተገዝቶ 41 ብር ከ20 ሳንቲም በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 45 ብር ከ30 ሳንቲም ተገዝቶ 46 ብር ከ21 ሳንቲም በመሸጥ ላይ ነው። አንድ የኦማን ሪያል በጥቁር ገበያ 494 ብር ከ05 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 267 ብር ከ98 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 508 ብር ከ42 ሳንቲም እየተመነዘረ ነው። ክቡራትና ክቡራን ስለተከታተላችሁን እጅግ አድርጌ አመሰግናለሁ። የዛሬው መረጃችን ይሄን ይመስል ነበረ። በቀጣይ ቻናላችን አዲስ እንደመሆኑ ሰብስክራይብ አድርጋችሁ ቤተሰብ ብትሆኑ ዕለታዊ የምንዛሬ መረጃዎችን፣ ገንዘብ ነክ ትንታኔዎችንና የባንክ እንዲሁም የብሔራዊ ባንክ መግለጫዎችን፣ የገንዘብ ግሽፈት መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬውን በዚያ በቃን። መልካም ጊዜ